በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወተሰውቱ ኢየሩሳሌም በአቢይ ፍስሐ። ደስ ብሏቸው ወደ ኢየሩሳሌም ተመለሱ። የሉቃስ ወንጌል ምዕራፍ 24 ቁጥር 52 የትምህርታችን መነሻ ነው። ክቡር አባታችን መላከ ሃይማኖት ኢሳይያስ ቸርነት የዚህ ጥንታዊ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ጠበብት ጡመ ልሳን የቤተ ክርስቲያኑ ምክትል አስተዳዳሪ፣ ክቡር ሊቀ ብርሃናት ተክለ ማርያም መንገሻ የአዲስ አበባ ሀገረ ስብከት ትምህርት ክፍል፣ ክቡር መጋቢ ሐዲስ ዘላለም የአዲስ አበባ ሀገረ ስብከት ሕዝብ ግንኙነት ኃላፊ፣ ክቡር መጋቢ ሐዲስ ጳውሎስ የዚሁ ቤተ ክርስቲያን ስብከተ ወንጌል ኃላፊ፣ አኮቴቶሙ እረፍቶሙ አኮቴቶሙ የተባላችሁ ደከመኝ ለምኔ ሰለቸኝ ለምኔ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ተናግራችሁ የምትሰሙ አስታርቃችሁ የምታስማሙ አባቶችና እናቶች፣ ሰርታችሁ የምታለሙ ሩጣችሁ የምትቀድሙ ወጣቶችና እህቶችና ወንድሞች፣ ንጽሐ ጠባይ ያላደፈባችሁ ሕፃናት ጭምር እንዲሁም በቅድስት ቤተ ክርስቲያን ስርዓተ ጋብቻቸውን የፈጸመችው ሙሽሮቻችን ሁላችሁም በሥላሴ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ጠባያችን የማያከርም የማያሰነብትና የማያቆይ ሲሆን በቸርነቱ በአባትነት ፍቅሩ ስቦ በአደባባዩ በምህረቱ አደባባይ ለምህረት በሰላም ቦታ ለሰላም ያሰባሰበን አምላካችን ክብር ምስጋና ለስም አጠራሩ ይሁንልን። አምላክን ያየንባት የተቀማነው ርስት እንዲመለስ ምክንያት የሆነችን እማምላክ ወላዲተ አምላክ የሊቃውንቱ ያኩፋዳቸው ሙላት የምስጢራቸው መገኛ ምክንያት ንጽሕት ክብርት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። በጣም አጭር ደቂቃም ረጅም ደቂቃም አልላችሁም። እግዚአብሔር ለፈቀደው ደቂቃ የእግዚአብሔርን ቃል ከጀርባዬ ያሉ አይናማ ሊቃውንት እንዲህ ብለህ ነው እያሉ እነሱ በጸሎታቸው እያገዙኝ እኔ ቁሜ እናንተ ተቀምጣችሁ እንማማራለን። እግዚአብሔር ሁላችንን እንዲያስተምረ መልካም ፈቃዱ ይሁንልን። ይህ ቃል የሚሰማችሁ በሙሉ ይህን ቃል ትላላችሁ። ደስ ብሏቸው በሉ ወደ ኢየሩሳሌም ተመለሱ። ምን ብሏቸው ወዴት ተመለሱ? የሐዋርያት ሥራ ምዕራፍ 24 ቁጥር 52 የትምህርታችን መነሻ ነው። ዛሬ በጣም አጠር ለማድረግ እንደሚታወቀው አምላካችን መድኃኔዓለም ኢየሱስ ክርስቶስ እንደወደደና እንደፈቀደ የምንማማርበት ይህን ርዕስ ያነሳንበት ትልቁ ምክንያት እንደሚታወቀው ቤተ ክርስቲያን መቀነቷ ወይም ትጥቋ የተስተካከለ ስርዓቷ የቀና እጅግ ያማረና የተወደደ ለምዕመናን ወንጌል በወቅቱን ጠብቆ እንዲደርሳቸው ሁሉንም በጊዜው ከፋፍላ እንደሚገባንና እንደሚገባን መጠን እያስተማረች የነበረች ያለች የምትኖር ስንዱ እመቤት ነው። በዚህ ወቅት የምታከብረው አምላካችን መድኃኔዓለም ኢየሱስ ክርስቶስ ወይም ደግሞ 9 አበይት በዓላት ታላላቅ በዓላቶች ተብለው ከሚከበሩ የጌታችን በዓላቶች መካከል አንዱ ይህ ያለንበት ወቅት ዘመነ ዕርገት ተብሎ የሚጠራው። በዚህ ወቅት ዘመነ ዕርገት ሲነሳ ብዙ ነገሮች ይታወሳሉ። መውደቅ ይታሰባል፣ መነሳት ይታሰባል፣ ከዛ ማድረግ ይታሰባል። ዕርገት የመጨረሻው ስራ ነው። ዕርገት ከመውደቅ በኋላ የሚመጣ ነው፣ ከመነሳት በኋላ የሚመጣ ነው። ዕርገት ካለ ቀድሞ መውደቅ አለ ነበር ማለት ነው እና በዚህ ትምህርት ውስጥ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሰው ሆኖ በጠባብ ደረት በአጭር ቁመት ተወስኖ እንደኛ ሰው ሆኖ ተወልዶ ተዋህዶ የምትል ምስጢር ቅድመ ትስብእት ሰው ከመሆኑ አስቀድሞ ተዋህዶ በሥላሴ ዘንድ አብ ወልድ መንፈስ ቅዱስ ይሴለሱ በአካላት ወይተዋሃዱ በመለኮት የመለኮት አንድነት ሲነገር ይኖር ነበረ። ድህረ ዓለም ወይም ደግሞ አምላካችን ሰው ከሆነ በኋላ ግን መለኮትና ትስብእት የተዋሃዱበት ምስጢር ሲነገር ከኖረ በኋላ አምላካችን እግዚአብሔር ደቀ መዛሙርቱን መርጦ ይህንን ዓለም በወንጌል ጨውነት እንዲያጣፍጡ 3 ዓመት ሙሉ ካስተማራቸው በኋላ አሁን ይበቃል፣ የመጣውበት ዓላማ አልቋል፣
ሰውን ከወደቀበት አንስቼ ተሰቅዬ ሙቼ አርጋለሁ፣ እናንተም እርገቴን ታያላችሁ። ከዛም ደግሞ ያያችሁትን የሰማችሁትም ሳይሆን በዓይናችሁ ያያችሁትን የእናንተ አባቶች ነቢያት በጆሮአቸው ከመላእክት የሰሙትን ተናገሩ። ያ የመላእክት ምስጢር እኔ ለመላእክት የነገርኋቸው እንዲሁም ደግሞ በአካል ሰው ሆኜ መጥቼ ነቢያት በጆሮአቸው የሰሙትን እናንተ በዓይናችሁ ታያላችሁ እያለ ደስታ ያለበት ሐዘንም የተቀላቀለበት በደስታ ውስጥ ያለ ሐዘን በሐዘን ውስጥ ያለ ደስታ የሚመስል ነገር እየነገራቸው 3 ዓመት ከቆየ በኋላ እንደምታውቁት አምላካችን መድኃኔዓለም ኢየሱስ ክርስቶስ ሙቶ በ3ኛው ቀን ሞትን ድል አድርጎ በክብር ተነሳ። እዚህ ላይ ማንሳት የምንፈልገው በሉቃስ ወንጌል ምዕራፍ 2 ከቁጥር 15 ጀምራችሁ አምላካችን እግዚአብሔር ሰው ከሆነ በኋላ ያን የወደቀውን ሥጋ ማለትም ሥጋ በባህሪው የሚወድቅ አልነበረም፣ ግን በራሱ ጠባይ የወደቀውን ሥጋ ክርስቶስ እንደገና ክብር ሰጥቶ እሱ ሲዋሃደው ማይከብር ነገር የለም፣ እሱ ሲያድርበት ማይከብር ነገር የለም፣ እሱ ሲዋሃደው ማይቀደስ ነገር የለምና ያ የተናቀው አጋንንት 5500 ዘመን ይዘውት ተቆራኝተውት የነበረው ሥጋ ክርስቶስ ሲዋሃደው የቁራኝነት መንፈስ ያ ሁሉ ተወግዶ ሰውና መላእክት በአንድነት መዘመር ጀምረው ነበረ። መቼ ካላችሁኝ አምላካችን በማኅፀን ውስጥ ባደረገው እርገት፣ የመጀመሪያው እርገት ሥጋና ያሳረገው እንዴት አድርጎ አሳረገው ካለ ለዚህ ነው ድንግልን ለቃል ርደት ለሥጋ እርገት ምክንያት የሆንሽ ምንላት መለኮት ሲዋሃደው ያ ሥጋ እርገቱን ጀምሯል ማለት ነው። ከወደቀበት ተነስቷል ማለት ነው። ያን ጊዜ ነው ቅዱሳን መላእክትና ሰው በአንድ ላይ ሆነው አሁን ነው ምስጋና፣ አሁን ነው ዝማሬ። የወደቀው ሥጋ በክብር ተነሳ፣ መለኮት ተዋሃደው። የተናቀው ሥጋ መለኮት ሲዋሃደው ዝማሬ ይገባላሉና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማያውያን በእኛ በመላእክት ዘንድ በምድራውያን በደቂቀ አዳም ዘንድ መለኮት ለተዋሃደው ሥጋ ሥጋንም ለተዋሃደ መለኮት በአንድነቱ ምንታዌ ሳይኖርበት በሦስትነቱ ርባኤ ሳይኖርበት ሲቀደስ ሲሰለስ የሚኖር ጌታ አሁን በሁለታችንም ሁለታችን ጠበኞች ነበርነ አምላክ ሰው ሲሆን ታርቀናል እያሉ የጋራ ምስጋና በልደቱ ጀመሩ። እነዚህ መላእክት በልደቱ የጀመሩትን በማቴዎስ ወንጌል ምዕራፍ 27 ቁጥር 60 ጀምራችሁ ቁጥር 55 ጀምራችሁ ስታነቡ አምላካችን ነገረ ትስብእትን ወይም ደግሞ የማዳንን ሥራ ከፈጸመ በኋላ ሰውና መላእክት ሲወለድ አምላክ ሲወለድ የጀመሩትን ዝማሬ እንደገና ደግሞ መቃብሩ ላይ እንደምታስታውሱት ቅዱሳን መላእክት አምላካችን እግዚአብሔር ሞትን ድል አድርጎ በስልጣኑ ከተነሳ በኋላ ሁለቱ መላእክት ነጭ ልብስ ለብሰው በዝማሬ የጀመርነውን ልደት አሁን ደግሞ በትንሣኤ መካከለኛ እናደርገዋለን ብለው ቅዱስ ሚካኤል ለምስክርነት ቅዱስ ገብርኤልም ለምስክርነት በጌታ መቃብር ተገኝተው ነበር ይላል ሊቁ። ምንድነው ምስክርነቱ? አምላካችን ሙቶ ሲቀበር ያ መቃብሩ በአዲስ መቃብር ሲቀበር የተገጠመ መቃብሩ የተገደለበት አለት ወይም ድንጋይ አንድ ድንጋይ ብቻ ነበረች ይላሉ በተርጉማን። ቅዱስ ቄርሎስ የማቴዎስ ወንጌል ምዕራፍ 27ን ሲተረጉም አንድ አለት የጌታን መቃብር አዲስ ነው፣ ያ አዲሱ መቃብር ደግሞ አንድ ድንጋይ ነው የተገጠመ ይልና ያ ድንጋይ የት መጣ ካልኸኝ አለ ኦሪት ዘጸአት ምዕራፍ 17 ላይ ስታነቡ እስራኤላውያን ከግብፅ ከወጡ በኋላ ውሃ ጠማን ብለው በሙሴ ላይ አጉረመረሙ። ቆይ እግዚአብሔርን ልጠይቀው አለ። እግዚአብሔርን ነው ጠየቀ። ሙሴ ሲጠይቀው ምን አለው? ባህር የተከፈለባትን ያችን ታምረኛ በትርህን እኔ ማሳይህ ድንጋይ ላይ ወይም አለት ላይ ታሳርፋለህ። ያን ጊዜ ውሃ ለ12ቱ ነገደ እስራኤል በ12 አፍ ይፈልቅላቸዋል አለ ከአንዱ ድንጋይ። ያ ሙሴ ሄደና በበትሩ ሲባርከው አንዷ አለት አንዷ ድንጋይ በ12 አፍ ውሃ ልማት የማይቆጣጠረው የሚገርም ውሃ እየተንፎለፎለ እስራኤል 40 ዘመን ሲጠጡት የኖረ ከአንዱ ድንጋይ ይፈልቅ የነበረውን ውሃ ነው። ታዲያ እንደዚያ ሆኖ 40 ዘመን ሲይዘውት ሲዞሩ የነበረውን ድንጋይ እግዚአብሔር ባወቀ አስጠብቆት ክርስቶስ ሰው በሆነ ጊዜ በቢታንያ መንደር ወድቆ ይኖር ነበር አለ ቅዱስ ቄርሎስ። ያ ድንጋይ ክርስቶስ ወደ ሆሳዕና በዕለተ
ሲገባ የቢታንያን ድንጋዮች አነሳስቶ ተነሱ እንዘምር እንጂ እኔ አለት ነኝ ከእስራኤልን በ12 አፍ ውሃ እያወጣሁ እንዳጠጣቸው ያደረገ ጌታ ወደ ቤተ መቅደስ አማናዊው አለት ኢየሱስ ክርስቶስ ሊገባ ነው፣ ተነሱ እንዘምር ብሎ ዛሬ ማህሌቱ ሊቀጠበብት እንደሚባለው የአይባል ሊቀጠበብት የድንጋዮች ሊቀጠበብት ሆኖ የቢታንያን ድንጋዮች አነሳስቶ ዝማሬ ያስጀመረ ያ እስራኤልን ውሃ ሲያጠጣ የነበረው ድንጋይ ነው አለ። ያ ድንጋይ ክርስቶስም ሲሞት መጥቶ አለቱ አማናዊው አለት ክርስቶስ መቃብር ውስጥ በአዲስ መቃብር ሲቀበር ያ ፍጡሩ አለት ደግሞ ድንጋዩ በላይ ሆኖ የተገጠመ ያነበረ ክርስቶስ ሲነሳ ወተንሳይኩ በስልጣነ ባይቲቴ በራሴ ስልጣን ተነሳሁ እንዳለ በኃይሉ ሲነሳ ያ ድንጋይ አፈፍ ብሎ ተነሳ። አይባል የሚፈሩት ፍጥረታት የሚንቀጠቀጡለት ጌታ 3 መዓልትና 3 ሌሊት አድሮ በስልጣኑ ከተነሳ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል ከዛ እስራኤልን አለት ሲያጠጣ ከነበረው ድንጋይ ላይ ነጭ ልብስ ለብሰው ታዩ ይላል። ነጭ ልብስ ለብሰው ለምን? ሚካኤል ለምስክር ገብርኤልም ለምስክርነት። ምክንያቱ ምንድነው ምስክርነታቸው? ሚካኤል ይህ አለት አለ ይህ አለት እኛ ያለንበት ነጭ ልብስ ለብሰን የተቀመጥንበት አለት 40 ዘመን ሙሉ እስራኤል ውሃ እያፈለቀ እያጠጣቸው በሙሴ መሪነት በእኔ አማላጅነት እስራኤል ይጠጡት የነበረው ውሃ ከዚህ ነው ብሎ ይህንን አለት ውሃ እንዲያፈልቅ ያደረገው ተቀብሮ የነበረው ጌታ ነው የሚል የብሉይ ኪዳን ምስክር ሆኖ ሚካኤል መጣና ከዚህ አለት ላይ ተቀምጦ ነበር። ቅዱስ ገብርኤል ለምን መጣ? ነጭ ለብሶ። ቅዱስ ገብርኤል ደግሞ ያ እነሆ ከሦስቱ አካል አንዱ አካል ንጽሕት ክብርት ድንግል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ይሆናል፣ ከሦስቱ ቅዱስ አንዱ ቅዱስ ከአንቺ ይወለዳል፣ ምልዕተ ጸጋ ምልዕተ ክብር አንቺ የተባረክሽ ነሽ ከሴቶቹ ሁሉ ቅድመ ዓለም ከዚህ ዘመን ከነበሩ ሴቶች ከወደፊትም ከሚመጡ ሴቶች አንቺ የሚስተካከልሽ የለም ብዬ ያበሰሯት ድንግል በድንግልና ጸንሳ በድንግልና የወለደችው ጌታ ማይተመ ድንግልና ሳይፈታ የተወለደ ጌታ እንበለ ዘራቢት የተወለደ ጌታ። አዎ እኔ የምስራቱ ጌታ የምስራቱ መልአክ ያበሰሩት ጌታ በክብር ተነስቷል ብሎ ለምስክርነት ቅዱስ ገብርኤልም ተገኝቶ ነበረ። ስለዚህ በዝማሬው ከጌታ መቃብር ላይ በልደቱ የጀመሩት ዝማሬ ሰውና መላእክት በልደቱ የተጀመረው ዝማሬ መቃብሩም ላይ ቀጠለ። እንዴት ሆኖ? ማርያም መግደላዊት በጧት ገስግሳ ስትሄድ ሽቶ ልትቀባ እናንተ ጌታዬን ወስዳችሁታል እያለች ከመላእክት ጋር ትነጋገር ነበረ። መነሳቱን ሲያበስሯት እንደገና ለሐዋርያት ነገረቻቸው። ያን ጊዜ አዝኖ የነበረው ፊታቸው በዝማሬ ወደ ቤታቸው እንዲመለሱ ሆነ። ታዲያ ሰውና መላእክት በጌታ መቃብር ላይ ሁለተኛውን ዝማሬ ያሽጎደጎዱት ጌታ ተነስቷል እያሉ ይሄ መካከለኛው ዝማሬ ይሉታል ሊቃውንቱ። ከዚያስ አምላካችን እግዚአብሔር ከተነሳ በኋላ 40 ቀናትን ከሐዋርያት ጋር ያልተማሩትን እያስተማራቸው የተማሩትን በልባቸው ሰሌዳ እየጻፈ እያጸናላቸው ጥያቄም እየጠየቃቸው ለበውክሙኑ አስተዋላችሁን እያለ በልባቸው ሰሌዳ እየጻፈባቸው ከቆየ በኋላ እንደምታስታውሱት በዮሐንስ ወንጌል ምዕራፍ 20 ቁጥር 13 ጀምሮ ስታነቡ አምላካችን እግዚአብሔር ያን የመጨረሻውን ግብረ ሰላም ተብሎ የሚጠራውን አሳ ሐዋርያት አጥምደው ራሱ ባወቀ አሳው እንዲያዝ አድርጎ ካበላ ካጠጣ በኋላ ግብረ ሰላም የሚለው አባቶቻችን ጌታችን ራሱ ግብረ ሰላም አብልቷል። ንዑ ንምሳ ምሳ እንብላ ብሎ ግብረ ሰላም እና ያስተማረ ብሎ መተርጉማን ይተረጉማሉ። ያን ካደረገ በኋላ ነው እንግዲህ ጌታችን ኢየሱስ ክርስቶስ ሐዋርያትን እኔና እናንተን በሐዋርያት በኩል ካስጠበቀ በኋላ እኛ ከተጠበቅነ ሐዋርያት እንዲጠብቁ አደራ ከሰጠ በኋላ አሁን ይበቃል፣ ዘመኑ አብቅቷል፣ አሁን የመጣሁበትን ስራ ፈጽም ያለው ነቢያት ባይናቸው ያላዩትን እናንተ ባይናችሁ ታያላችኋልና ወአውጾሙ አፋ እስከ ቢታንያ ወደ ቢታንያ ከኢየሩሳሌም አወጣና 11ዱንም ሐዋርያት ይዟቸው ወደ ቢታንያ ሄደ አለ። ወደ ቢታንያ ለምንድን ነው ወደ ቢታንያ የወሰዳቸው? እርገቱን ሊያሳያቸው፣ ሲያርግ ሊያሳያቸው። በከተማ አይደለም ያደረገው፣ ወደ ሰው ጫጫታ ወደ ሌለበት ቦታ ወሰዳቸው። ከዚህ በኋላ ነው ወንዘ ይባርኮሙ ተራቆሙ እጁን ባንብሮተ እድ ከፓትርያርክ ጀምሮ ያለውን ስልጣን እንግዲህ ልጆች ከዚህ በኋላ እናንተ እኔን መስላችሁ እኔን አላችሁ ያዘዟችሁን ሁሉ ለዓለም ልትነግሩ ጊዜው ደርሷል። ልትሰማሩ ጊዜው ደርሷል። ጽኑ። ግን የሚቀራችሁ አንድ ነገር አለ፣ ትጥቅ አለ።
መንደር ሲሄድ ትጥቁን አስተካክሎ አካባቢውን ቃኝቶ ካልሆነ ይሸነፋል። ስለዚህ ይሄን ደግሞ ለማድረግ ሱባኤ ያስፈልጋችኋል አለ። ምን ያስፈልጋችኋል? ምን ያስፈልጋችኋል? ብቻዬን ነው የምጮህ፣ እየሰማችሁኝ? ሱባኤ ያስፈልጋል። ሱባኤውን እምነግራችሁ እነዚህ 10 ሕዋሳቶቻችሁ እስኪ ጸኑ፣ አፋዊው 5ቱ አፋዊው ሰምቷል፣ ውሳጣዊው ልብ እስኪያደርግ ድረስ፣ ጆሮአችሁ ሰምቷል እስኪያደምጥ ድረስ፣ አንደበታችሁ ይናገራል ዝምታንም መናገርንም የቀና የረታ እስኪሆን ድረስ፣ ዓይናችሁ አይቷል እስኪመለከት ድረስ፣ እግራችሁ ተጉዟል ግን እስኪረቅጥ ድረስ፣ እጃችሁ ይዟል እስኪጨብጥ ድረስ፣ አፍንጫችሁ ያሸታውን እስኪመርጥ ድረስ እነዚህ 5 ሕዋሳቶቻችሁ አፋዊው እስካሁን ቆይቷል፣ ውሳጣዊው ሕዋሳችሁ እስኪጸና ለ10 ቀን በ10 ሕዋሳት አምሳል ለ10 ቀን ኢየሩሳሌም ሳትነቃነቁ እዚያችሁ በዓታችሁን አጽንታችሁ ሱባኤያችሁን ጨርሷል። ሊቁ ምን ይላል? አንትሙ ሰንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ እማርያም፣ ከሰማይ ኃይል እስክትለብሱ በኢየሩሳሌም ቆዩ ማለቱ ሱባኤ ሲያስተምራቸው ነው። ሱባኤ ግቡ ማለቱ ነው። ወደ ቢታንያ ማውጣቱ በከተማ በጫጫታ ቦታ ሁሉም አማኙ የማያምነው ባለበት ቦታ ምስጢር አትናገሩ ለማለት፣ ምስጢር ለብቻቸው ለመንገር። ምክንያቱም ወኪሎቹ ሐዋርያት ናቸው። ሌሎቹ የሐዋርያት ልጆች ነው የሚሆኑ። እኛ እየነ ብለው ነው የሚናገሩ። ዓለም ያየው ምስጢር አይጸናም። ሐዋርያት ያዩት ምስጢር ይጠበቃል። ምስጢር ጠባቂ ሁኑ። የማይነገረውን ጥበብ ለሌሎች አትንገሩ ለማለት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 ላይ ጥበበ ንነግሮሙ ለጠቢባን ወአኮ ጥበበ መላእክተ ዝንቱ ዓለም ዘሃለዎሙ ይሰዓሩ በሞት አላ ጥበበ እግዚአብሔር እንነግር። ጥበብን እንናገራለን ለሃይማኖተኛ ሰዎች። የሥላሴ ምስጢር የሚነገር የሥላሴን ምስጢር ለሚያምን ነው። ተዋህዶ ብትነገር ተዋህዶን ለሚያምን ነው። በሌላ አነጋገር ተምሮ ተዋህዶን ሃይማኖት ለመከተል ለሚፈልግ ነው። ለሚጠላት አይነገርም። ምስጢረ ቤተ ክርስቲያን የሚነገር ለቤተ ክርስቲያን ልጆች ነው። መቼም እንደ ጊዜ ግብሩ ነው ምስጢር የሚነገረው። ስለዚህ ምን አለ? ጥበብን ለጥበበኞች እንነግራለን። የምንናገረው ጥበብ ሞት የሚያሸንፋቸው የዚህን ዓለም ጥበበኞች ጥበብ አይደለም አለና አላ ጥበብ እግዚአብሔር እንነግር። የምንናገረው ጥበብ ደግሞ የእግዚአብሔር ጥበብ ነዋል። ስለዚህ የእግዚአብሔር ጥበብ ረቂቅ ነውና ልጆቹን ወኪሎቹን የዓለም ወኪል የሆኑ የክርስቶስን ሐሳብ ወደ ዓለም የዓለምን ሐሳብ ወደ እግዚአብሔር የሚያቀርቡ ሐዋርያትን እጃቸውን ይዞ ወደ ቢታንያ ከወሰዳቸው በኋላ ቅድም ያልኋችሁን አደራ በኢየሩሳሌም እንዲቆዩ ካደረገ በኋላ ጌታችን ኢየሱስ ክርስቶስ ክህነት የተባለውን የመጨረሻውን እኔና እናንተ አንድ የምታደርገንን መቼም ይህን ሁሉ ሕዝብ አንድ ያደረገችው ክህነት ናት። ሌላ እንዳይመስላችሁ። ቤተ ክርስቲያን ስንል ክህነት ማለታችን ነው። ክህነት ስንል ቤተ ክርስቲያን ማለታችን ነው። ሰላም ስንል ክህነት ማለታችን ነው። ገነት ስንል ክህነት ማለታችን ነው። ክህነት ስንል ገነት ማለታችን ነው። መንግሥተ ሰማያት ስንል ገነት ክህነት ማለታችን ነው። ለምን ቢባል ክህነት በክህነት በኩል ገነት፣ በክህነት በኩል መንግሥተ ሰማያት የማያልፈው ርስት ይወረሳልና። በሌላ አነጋገር ገነትንም መንግሥተ ሰማያትንም ቤተ ክርስቲያንንም ሰጥቷቸው ማለት ነው። በእነሱ ላይ አሳርፎባቸው አሳድሮባቸው ከዚህ በኋላ አምላካችን እግዚአብሔር ትንቢተ ነቢያትን ሊፈጽም ነቢዩ እንደነገረን አርከ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን በ67ኛ መዝሙሩ ላይ ነቢይ እግዚአብሔር ቅዱስ ዳዊት እግዚአብሔር በይባቤ መላእክት በዝማሬ መላእክት ቀንደ መለከት እየተነፋ እነሆ በከበሮ በጸናጽል መላእክትና ሐዋርያት አንድ ላይ ሆነው እያዩት መላእክትም ደስ እያላቸው ሦስተኛውን ዝማሬ ሊያቀርቡ የመጀመሪያው ሲወለድ ሦስተኛው ሲነሳ አራተኛው ማነው ሁለተኛው ሲነሳ ሦስተኛው በክብር በስልጣኑ የለበሰውን ሥጋ ተዋህዶ ያን ቅድም እንዳልኋችሁ በኃጢአት ተይዞ የነበረውን ሥጋ ወደ ላይ ሲያሳርገው ሲያዩ ጥንቱን ሰው የመላእክት ወንድም ስለነበረ የወንድማቸው ሥጋ መለኮት ተዋህዶት በክብር ወደ ላይ ሲያርግ ሲመለከቱ እንደዚህ ስላችሁ የመላእክት ወንድም ነበር ስላችሁ መላእክት ይወልዳሉ ይዋለዳሉ ማለት አይደለም። አስተውሉ። ሰው የመላእክት ወንድም መሆኑን
ነቢየ እግዚአብሔር ቅዱስ ዳዊት ነግሮናል። ናሁ ሰናይ ወናሁ አዳም ሶበ ይሄልው አሃው ህቡረ ነው ወንድሞች በህብረት ቢቀመጡ መልካም ነው ማለት ለጊዜው አበበ ከበደ እነገሌ ተስማምተው በአንድ አካባቢ ቢኖሩ መልካም ነው ማለት ነው። ዋናው ምስጢር ግን ሰውና መላእክት በአንድ ላይ ቢቀመጡ ማለት ነው ብሎ ሊቁ ይተረጉማል። ለምን ቢባል ሰው የመላእክት ታናሽ ወንድም ነበረ። ታላቅ ወንድም በዕለተ እሑድ ተፈጥሮ ታናሽ ወንድም በዕለተ ዓርብ ነው የተፈጠረው። በንጽህና በቅድስና 7 ዓመት ሙሉ አንድ ላይ አንድ ማዕድ ሲበሉ ነው የኖሩ። ያን ክብር ለማስመለስ ነው ክርስቶስም ማረገ ስንለው ያን ክብር እንደገና ከመላእክት ጋር አንድነት ፈጥሮ ለማሳረግ ነውና አምላካችን እግዚአብሔር ይሄንን የተዋሃደውን ስጋ የኔና የናንተን ስጋ ያ ወርቁ አጋንንት ይጫወቱበት የነበረው ስጋ መለኮት ሲዋሃደው ተቀድሶ አጋንንት ተሸንፈው ያ የ5500 ዘመን ቁራኝነት ጠፋና አምላካችን እግዚአብሔር ስጋን ተዋህዶ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሆነውን ስጋውን ይበለበሰው ስጋ ወደ ላይ ሲያርግ ይሄንን እያላቸው ለሐዋርያትም ሲነግራቸው መላእክት ይዘምራሉ አለ። መላእክት ደስ አላቸው። ለምን? አንደኛ ምስጢሩን ስለገለጠላቸው፣ ሁለተኛ እያዩት ሊያርግላቸው። እኛ በሰማይ እናገኘዋለን እናየዋለን፣ እናንተ ምንም ቢሆን ስጋውያን ናችሁ፣ ግን ያን ምስጢር ለእኛ የፈቀደውን ምስጢር ለእናንተም አልደበቅም እያሉ መላእክትም ደስ ብሏቸው በጋራ እያዩት ሐዋርያት እያዩት ጌታችን ከባረከ በኋላ እየራቃቸው ወደ ላይ ሄደ። ሐዋርያት እንዲቀና ማለት ጀመሩ። መላእክት ይዘምራሉ። እንዲሁም ምን ይላል? የሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምራችሁ ስታነቡ ሁለቱ መላእክት ይላል ነጭ ልብስ ለብሰው ታዩአቸው ይላል። ሐዋርያት እናንተ የገሊላ ሰዎች ማንን ትፈልጋላችሁ? ይኸው ኢየሱስ አረገ። በልደቱ የጀመርነው የጋራ ዝማሬ ትንሣኤው ላይ ደገም ነው። እነሆ ዛሬ ሰለስነው አሉ ቅዱሳን መላእክት ነጭ የለበሱ ሰለስነው ዛሬ ጌታችን ሲያርግ ይመጣል አሉና እንደገና ሌላ የምስራች ደግሞ ደገሟቸው። እናንተ የሚገርማችሁ አሁን ወደዚያ ሲያርግ ማየታችሁ ነው። እሱ ብቻ እንዳይገርማችሁ ይመጣል፣ ይሄ ደግሞ ለእናንተ ቀድሞ ነግሯችኋል እያሉ መላእክት እያዩት እያመሰገኑት፣ ሐዋርያት እያዩት እያመሰገኑት ደስ ብሏቸው በብሬት ደመና ታጅቦ በመላእክት ታጅቦ በስልጣኑ ሰማይና ምድር የፈጠረ ጌታ ሲያርግ ይሄንን አዩና ቅዱሳን ሐዋርያት ወተሰውጡ ኢየሩሳሌም በአብይ ፍስሐ ጌታ ሲያርግ ስላዩት እርገቱን ስለገለጠላቸው አደራም ስለሰጣቸው ከኢየሩሳሌም እንዳትወጡ ብሎ መመሪያ ስለሰጣቸው ትእዛዙን በደስታ ተቀብለው እርገቱን በደስታማ ዓይናቸው አይተው የጌታን ማድረግ ከተመለከቱ በኋላ ሐዋርያት ደስ ብሏቸው ወደ ኢየሩሳሌም ተመለሱ። የኔና የናንተ ጌታ አረገላችሁ፣ ደስ ይበላችሁ። በእውነት ከፈሉ አረጋል። አሁን ይኸውላችሁ ሐዋርያት ሲመለሱ እንዲያውም በኢየሩሳሌም እየዘመሩ ቆዩ ነው የሚለው፣ ደስ ብሏቸው። እናንተ ጌታ ሲያርግ ማየት ማለት በደንብ አስተውሉት። መለኮት ከስጋ ጋር ተዋህዶ፣ ስጋ ከመለኮት ጋር ተዋህዶ እርገት አረገ ሲባል ከዚህ የበለጠ ምን የሚያስደስት ነገር አለ? ምን የሚገርምስ ነገር አለ? ምን የሚደንቅስ ነገር አለ? ደስ ብሏቸው ወደ ኢየሩሳሌም ተመለሱ። ይህን ተናግሬ ላብቃ። በጣም ታላላቅ አባቶች አሉ ከጀርባዬ። ያቺ ኢየሩሳሌም ወደ ኢየሩሳሌም ደስ ብሏቸው ተመለሱ ማለት እንግዲህ መተርጉማኑ እንደ ጊዜ ግብሩ ይተረጉሙታል። ያቺ እኔ ምላችሁ አሁን ዛሬ ምን አለ ቢታንያን በሆነ አይናችን ክርስቶስ ሲያርግ እንድናየው የኔና የናንተ አይን ቢታንያ በሄድ መጀመሪያ ጎልጎታ ይላካል፣ ቀራንዮ ይላካል፣ ሲሰቀል ለማየት ጎልጎታ ይላካል፣ መቃብሩን ለመጎብኘት፣ እዛው ጎልጎታ ደግሞ ይላካል ትንሣኤውን ለመመልከት። ከዛም ወደ ቢታንያ ይወጣል እርገቱን ለማየት፣ ወደ ኢየሩሳሌም ወደ ደብረ ዘይት ይወጣል። በዛች በምስራቅ በኩል ክርስቶስ ሲያርግ ዳግም በሚመጣባት በኩል ሲያርግ ማየት ከዚህ የበለጠ የሚያስደስት ነገር ምን አለ? ይህንን እያስታወሱ የቀራንዮውን መከራ በጎልጎታው ትንሣኤ በሐዘን በደስታ ሐዘኑን በደስታ ለውጠው ሐዋርያት አይናቸው የተባረከ አይን ያላቸው ሐዋርያት ክርስቶስ ሲነሳ መነሳቱን እንደሰሙ እንዳዩ ማረጉን ሲመለከቱ እኔና እናንተ ምን ነው ቢታንያ በሆነ ምን ነው መንደራችን ቢታንያ በሆነች ክርስቶስ ሲያርግ ያየ በእምነት የሚመለከት ሰው ሁልጊዜም እርገተ ህሊና አለው። እርገተ ህሊና ክፋትን ተንኮልን ይተዋል። ለምን ቢባል ሐዋርያው ቅዱስ ጳውሎስ እንደነገረን በአንደኛ ተሰሎንቄ ምዕራፍ 4 ላይ በመጨረሻው ዘመን እኛ ክርስቶስ ሲያርግ እንዳየ ነው ክርስቶስ ዳግም ይመጣል። ነገር ግን እኛ ደግሞ ከእርሱ ጋር ለመኖር በክብር ለመኖር አለ በደመና እንነጠቃለን አለ። በምን እንነጠቃለን? በምን?
ክርስቶስ ሲያርግ በደመና በብርት ደመና ታጅቦ ነው። እኛም ክርስቶስ በሄደበት መንገድ እንሄዳለናል። እሱ በደመና እንዳረገ እኛም እንከተለዋለናል። ምክንያቱም ትርገቱም ለእኛ ነው፣ ትንሣኤው ለእኛ ነው፣ ዳግም ምጽአቱም ለእኛ ነው። ለእኛ ዋጋ ያልሆነ እግዚአብሔር የሰራው ምንም ነገር እኮ የለም። ምእመናን ይህን ሁሉ እያስተዋሉ ሐዋርያት ደስ ብሏቸው መመሪያውን ተቀብለው ወደ ኢየሩሳሌም ተመለሱ። ኢየሩሳሌም ቤተ ክርስቲያን ናት። ከዓለም ወደዚህ ስንመጣ ደስ ብሎን እንምጣ፣ ከዚህም ስንመጣ እንዘምር። እየዘመሩ በቤተ ክርስቲያን ቆዩ ነው የሚለው የሉቃስ ወንጌል ምዕራፍ 24 ቁጥር 53 ላይ ስታነቡ እየዘመሩ ሀብተ መንፈስ ቅዱስ ሲወርድ መንፈስ ቅዱስ ሲቀበሉ ድረስ እየዘመሩ ደጅ ይጠኑ ነበረ። እኔና እናንተ ጥያቄ እናቀርባለን። ወደ ኢየሩሳሌም ቤተ ክርስቲያን መጥተን ቶሎ ለምን አልተመለሰልኝም ብለን እናማርራለን። ደጅ ጽናት ያስፈልጋል። ደጅ ጽኑ ነው ያላቸው። ደጅ እንጽና። ደጅ የጸና ነው ጌታ ደግሞ ያሳፍረን። እያንዳንዳችን ብዙ ጥያቄ አለን፣ ግን ትንሣኤ ልቡና የልባችን እርገተ ህሊና ካለን እግዚአብሔር ያደርግልኛል፣ የተቋጠረውን ሁሉ ቋጠሮ እግዚአብሔር ይፈታል ካለ ሁልጊዜም ወደ ኢየሩሳሌም ወደ ቅድስት ቤተ ክርስቲያን ስንመጣ ደስ ብሎን እንመጣለን እና እርገቱን ያሳየን ጌታ ባለ ጰራቅሊጦስን ደግሞ ሀብተ መንፈስ ቅዱስን አደላቸው ብለን እኛም ታድለን እንድንኖር የአምላካችን መልካም ፈቃዱ ይሁንልን። የመጨረሻ እስኪ ሁላችሁ ደስ ብሏቸው በሉ። የሚሰማችሁ በሙሉ አይሰማኝም። ደስ ብሏቸው። እሺ፣ ደስ ብሎን ወደ ቤተ ክርስቲያን መጣን። እስኪ ደስ ያላችሁ ብቻ አጨብጭቡ። በደንብ አድርጋችሁ ቀና ብላችሁ ጌታ ሲያደርግ እያያችሁ ቀና ብላችሁ በደንብ መላእክትንና ሐዋርያትን መስላችሁ አያችሁ። በደንብ የተበተ እጅ ራሱ ይታየኛል። ለአምላካችን ለመድኃኒዓለም ለኢየሱስ ክርስቶስ ላረገው ጌታ እርገቱን ላዩት ሐዋርያት እንዲሁም ደግሞ እርገቱን ሰውና እግዚአብሔር ሐዋርያት እግዚአብሔር ሲያርግ በማየታቸው ደስ ስለተሰኙት ለሰው ልጅ ታላቅ ወንድሞች ለቅዱሳን መላእክት በደንብ አድርጋችሁ አመስግኗቸው። ሁሉንም ደስ ብሏቸው ወደ ቤተ ክርስቲያን የመጡ ምዕመናን በደስታ ይኖራሉ። ምናልባትም እያዘናችሁ የመጣችሁም ካላችሁ ወደዚህ መጣችሁ የምታለቅሱት ለቅሶ የደስታ ለቅሶ ነው። ነቢዩ እንደነገረን ወያስየስል አንባ እግዚአብሔር እምገጸ ሰብእ ይላል ትንቢተ ኢሳይያስ ምዕራፍ 53 ምዕራፍ 25 ቁጥር 8 ላይ እግዚአብሔር እንባን ሁሉ ከሰው ፊት ላይ ያብሳል ይላል። እንባን ከሰው ፊት ላይ ያብሳል። እንባቸውን አብሶ ደስታን አወናጽፎ እርገቱን የገለጠ ጌታ ለእኛም ለሁላችን እርገተ ህሊና ያድለን። ያስተማረን የመከረን አምላካችን ክብር ምስጋና ይድረሰው። ይቆየን።